paypal.com/ae ብላችሁ ሰርች ታደርጋላችሁ። በደንብ ይዩት። ፊት ለፊት ማመጣላችኋለሁ። እዚህ ጋር እንደምትመለከቱት paypal.com/ae ብለን ሰርች እናደርጋለን። ከዛም በዚህ መልክ ያመጣላችኋል። እዚህ ጋር ሳይን አፕ ፎር ፍሪ የሚለውን እንመርጣለን። በመቀጠል ሁለት አማራጭ እዚህ ጋር ያመጣላችኋል። እንደምትመለከቱት ፐርሰናል አካውንት እንዲሁም ደግሞ ቢዝነስ አካውንት የሚል ያመጣላችኋል። ቢዝነስ አካውንት የሚለውን እንመርጣለን። በመቀጠል ከስር ኮንቲኒው የሚለውን ክሊክ እናደርጋለን። ከዛም እዚህ ጋር ትክክለኛ የሚሰራ የኢሜል አድሬሳችሁን ታስገባላችሁ። ትክክለኛ የምትጠቀሙበትን ኢሜል አድሬስ ነው እዚህ ጋር ማስገባት ያለባችሁ። በዚህ መልኩ የኢሜል አድሬሳችሁን ካስገባችሁ በኋላ ከስር ኮንቲኒው እንላለን። ከዛም እዚህ ጋር ፓስወርድ ይጠይቃችኋል። የራሳችሁን ፓስወርድ ታስገባላችሁ። እንደምትመለከቱት ራሱ እዚህ ጋር ጋይድ ለማድረግ ይሞክራል። 8 ካራክተር ነው ማስገባት ያለባችሁ። እንዲሁም ደግሞ ከምታስገባችሁ ውስጥ አትሊስት ዋን ነምበር ወር ደግሞ ዋን ሲምቦል ሊኖር ይገባል ይላችኋል። እንደምትመለከቱት ካፒታል ሌተር፣ ስሞል ሌተር እንዲሁም ደግሞ ነምበር እናም ሲምቦሎቹን አንድ ላይ ጠርቀምቀም አድርጋችሁ ታስገባላችሁ። እንደዚህ ካስገባችሁ በኋላ ከስር ኮንቲኒው እንለዋለን። ከዛም በዚህ መልክ ያመጣልናል። እንደምትመለከቱት ቴል አስ አባውት ዩር ቢዝነስ ይላል። ስለናንተ ሙሉ መረጃ ታስገባላችሁ። የመጀመሪያው ላይ ሌጋል ፈርስት ኔም እንዲሁም ደግሞ ሌጋል ላስት ኔም የሚለውን የራሳችሁን ስምና የአባታችሁን ስም እዚህ ጋር ታስገባላችሁ። በዚህ መልኩ ሙሉ ስማችሁን የራሳችሁን እንዲሁም ደግሞ የአባታችሁን ካስገባችሁ በኋላ ከስር ደግሞ ቢዝነስ ዲቴል በሚለው ስር ሌጋል ቢዝነስ ኔም የሚል አለ። ያን ያህል ይሄ ነገር ሊያጨናንቃችሁ አይገባም። ቀለል ያለ የራሳችሁንም ስም ሰታችሁ ማለፍ ትችላላችሁ። እሱን ካስገባችሁ በኋላ ከስር ቦክስ አለች። እቺ ቦክስ ራይት መሆኗን በደንብ አረጋግጡ። ከዛም ወርታች ደግሞ ፎን ነምበር እናስገባለን። በጎን በኩል ካንትሪ ኮዱን ትመርጣላችሁ። እዚህ ጋር ያላችሁበትን ሀገር ነው የምታስገቡት። አሁን እኔ ኢትዮጵያ ስላለው የኢትዮጵያን ካንትሪ ኮድ እዚህ ጋር ፈልጌ እመርጣለሁ። እናንተም ሌላ ቦታ ካላችሁ እንደዛው ታስገባላችሁ። ኢትዮጵያም ካላችሁ እንደዚህ ታስገባላችሁ። በመቀጠል ቢዝነስ ፎን ነምበር የሚለው ላይ ስልክ ቁጥራችሁን ትጽፋላችሁ ማለት ነው። ከዛም ወርታችሁ ወረድ ስንል ደግሞ ቢዝነስ አድሬስ የሚል አለ። እዚህ ጋር ደግሞ ፒኦ ቦክስ ይጠይቃችኋል። ሲቲ ታስገባላችሁ። አዲሽናል ኢንፎርሜሽን የሚለውን እንዘለዋለን። ሲቲ የሚለው ላይ ቅድም ስንገባ በደንብ ካያችሁ paypal.com/ae ብለን የገባ ነው ዩናይትድ አረብ ኤሚሬት። በዛ ስለገባን ሲቲ የሚለው ላይ ዱባይን ከጻፋችሁ በኋላ ከስር ኤሚሬት የሚል አለ። እዚህ ጋር ደግሞ አቡዳቢን እንመርጣለን። እንደዚህ አቡዳቢን ከመረጣችሁ በኋላ ከስር ከረንሲውን መቀየር ትችላላችሁ። ከፈለጋችሁ ዶላር፣ ዩሮ እናንተ እንደተመቻችሁ ይህን ነገር ታስተካክላላችሁ። በመቀጠል ከስር ቦክስ አለች። እችኛዋን ቦክስ ክሊክ እናደርግና አግሪ ኤንድ ኮንቲኒው የሚለውን እንመርጣለን። ከዛም እዚህ ጋር ዲስክራይብ ዩር ቢዝነስ ብሎ ያመጣልናል። ቢዝነስ ታይፕ በሚለው በስተቀኝ በኩል የቀስት ምልክት አለች። እሱን ክሊክ ታደርጋላችሁ። ከዛም እዚህ ጋር ያከበብኩላችሁን ኢንዲቪጁዋል ኦር ሶል ፕሮፕራይተርሺፕ የሚለውን እንመርጣለን። እሱን ከመረጣችሁ በኋላ ከስር ደግሞ ፕሮዳክት ኦር ሰርቪስ ኪወርድ የሚል አለ። ፕሮፌሽናል ሰርቪስ ብለን እንጽፋለን። እንደምትመለከቱት የጻፍኩ ራሱ አምቶልኛል። እሱን መርጣለሁ። ከዛም ሶስተኛ ላይ ደግሞ ዌብሳይት ይላል። ነገር ግን ኦፕሽናል ነው፣ ስለዚህ ማለፍ ትችላላችሁ ማለት ነው። እንደዚህ ካስገባችሁ በኋላ ከስር ኮንቲኒው እንላለን። እዚህ ጋም እንደምትመለከቱት ቴል አስ ሞር አባውት ዩ ይላል። ስለናንተ ተጨማሪ ነገር ስለሚፈልግ ታስገቡለታላችሁ። የተወለዳችሁበትን ቀን፣ ወር እንዲሁም ዓመተ ምህረት መጀመሪያ ላይ ታስገባላችሁ። በዚህ መልኩ የተወለዳችሁበትን ወር፣ ቀን እንዲሁም ዓመተ ምህረት ካስገባችሁ በኋላ ናሽናሊቲ የሚለው ላይ እንደምትመለከቱት ዩናይትድ አረብ ኤሚሬትስ ነው። አትነኩትም፣ ታልፋላችሁ። ቀጣይ ደግሞ አይደንቲቲ ዶክመንት የሚለውን እንመርጣለን። ድራይቨር ላይሰንስ የሚለውን እንመርጣለን። እዚህ ጋም የድራይቨር ላይሰንስ ቁጥር ታስገባላችሁ። ካሌላችሁም ችግር የለውም። ባይ ዲፎልት ዝም ብላችሁ ቁጥር ማስገባት ትችላላችሁ። ሴማስ ቢዝነስ አድሬስ የሚለው ቦታ ላይ ቦክስ አለች። ያቺን ቦክስ ትመርጣላችሁ። በመቀጠል ከስር ሰሚት የሚለውን እነካዋለን። አሁን እንደምትመለከቱት የፔፓል አካውንት መክፈት ችለናል። ነገር ግን የሚቀረን ነገር አለ። ያም ነገር ምንድነው? የኢሜል አድሬሳችሁን ኮንፊርም ማድረግ አለባችሁ። ከስር እንደምትመለከቱት ኮንፊርም ኢሜል አድሬስ የሚል አለ። ስለዚህ ከዚህ እንወጣና ወደ ጂሜል አፑ እንገባለን። ኢሜል ተልኳል። መጀመሪያ ላይ ያለውን ፔፓል ሰርቪስ የሚለውን እንመርጣለን። ከዛም እንደምትመለከቱት ራሱ የእናንተን ኢሜል ኮንፊርም አድርጎ ብሎ እየጠየቀን ስለሆነ ከስር ኮንፊርም ዩር ኢሜል የሚለውን እንመርጣለን።
እዚህ ጋም ቅድሚያ ስንገባ ያስገባነውን ፓስወርድ እናስገባለታለን ማለት ነው። ለፔፓል አካውንታችን ቅድም የሰጠነው ፓስወርድ አለ። ያንን ፓስወርድ ደግማችሁ እዚህ ጋር ታስገባላችሁ። ያው እናንተ መሆናችሁን ለማረጋገጥ ያክል ነው። ካስገባችሁለት በኋላ ኮንፊርም ኢሜል አድሬስ የሚለውን እንመርጣለን። አሁን እንደምትመለከቱት ተመልካቾቼ በተሳካ መልኩ የፔፓል አካውንት መክፈት ችለናል።